ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላከተም። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም 53ኛ ደረጃ መሆኗን አዲስ ሪፖርት አመላከተም። የዓለም ትልቁ የኑሮ ውድነት መረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ ብሏል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያውያን ከዓለም 53ኛ ደረጃ የተቀመጡ ሲሆን 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው ተብሏል። በአገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑ ተገልጿል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኤስ ኒውስ ዘግቧል። ትግራይ የእናቶች የሞት ቁጥር ከጦርነቱ በኋላ 5 እጥፍ መጨመሩ ተገለጸም። ዋነኛ ምክንያቶቹ አንዱ ፌስቱላ ነው ተብሏል። በትግራይ ክልል በተካሄደው ጦርነት በኋላ የእናቶች ሞት በ5 እጥፍ መጨመሩ የተገለጸ ሲሆን ከጦርነቱ በፊት የነበረው የእናቶች ሞት ከ100,000 እናቶች ውስጥ 167 እንደነበር የተጠቆመ ሲሆን በአሁኑ ወቅት ግን ወደ 842 አድጓል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛ ምክንያት ናቸው ተብሎ ከተዘረዘሩት መካከል በጦርነቱ ሳቢያ በተፈጸሙ ያስገድዶ መድፈር ምክንያት በከፍተኛ ቁጥር የጨመረው የፌስቱላ ታማሚ ሴቶች ቁጥር መሆኑ ተጠቁሟል። የፌስቱላ ታማሚ እናቶችን የተመለከተ የምክክር መድረክ ሰኔ 12 ቀን በመቀለ ከተማ የተካሄደ ሲሆን መድረኩን ያዘጋጁት ሐምሊን ፌስቱላ ኢትዮጵያና ባለድርሻ አካላት በጋራ በመሆን መሆኑ ተመላክቷል። በምክክር መድረኩ ላይ የመነሻ ጽሁፍ ያቀረቡት የጽንስ እና የማህፀን ሕክምና ስፔሻሊስት መሆናቸው የተገለጸው ዶክተር መላኩ አብርሃ በትግራይ ክልል ፌስቱላ በክልሉ በተካሄደው ጦርነት በፊት ከነበረ 0.3 በመቶ ወደ 2.3 በመቶ ማደጉን ተናግሯል። ፌስቱላ በትግራይ የእናቶች ሞት ከጦርነቱ በፊት ከነበረው ከ100,000 ውስጥ 167 ወደ ከ100,000 ውስጥ 842 ከፍ እንዲል ካደረጉት ዋነኛ ምክንያቶች አንዱ ነው ብለዋል። ፌስቱላ የግለሰቦች፣ ቤተሰቦች፣ ማህበረሰቦች እና የመንደር ቀውስ በመሆኑ ከፖለቲካ መሪዎች እስከ ግለሰቦች ተገቢውን ትኩረት ሊሰጡት ይገባል ብለዋል። የትግራይ ሴቶች ማህበር ሰብሳቢ ወይዘሮ አበባ ኃይለስላሴ ህብረተሰቡ በተለያዩ ምክንያቶች የፌስቱላ በሽታ ያለባቸውን ሴቶች የመንከባከብና የመደገፍ ባህሉን አጠናክሮ መቀጠል አለበት ሲሉ ማሳሰባቸውን ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።